አነጋጋሪው ደግሞ እዚህ ጋር ነው። የቲክቶክ መንደር በሰሞኑ ከፍተኛ ድራማ ተናውጧል። ጃኒ ለተወሰነ ጊዜ ከስክሪን ጠፍታ ስትመለስ ከታላቅ ድጋፍ ጋር ነበር። ተመልካቾቿ ፍቅራቸውን በቃላት ብቻ ሳይሆን በተግባር በከፍተኛ ጊፍት ገልጸውላታል። በቲክቶክ ላይቭ ታሪካዊ በሚባል ደረጃ ሚሊዮኖችን አፍሳለች። ይህ የሰዎች ስሜት እንዴት በዲጂታል ዘመን ወደ ገንዘብ እንዲያድግ የሚያሳይ ትልቅ ምልከታ ነው። የጃኒ ቤተሰቦች ቢራቢሮ ፋሚሊ የሰው ፍቅር ይስጣችሁ። መድኃኔዓለምን ልላችሁ የምችለው ነገር ምንድነው? የሰው ፍቅር ይስጣችሁ። እንዴት የሰው ልጅ በዚህ ልክ ይወደዳል? እኔ ጃኒ ከትናንት ጀምሮ ፖስት ያደረገቻቸውን ቪዲዮዎች ገብቼ ኮመንት ላይ ቼክ ሳረግ ማለት ነው አንድ ኮመንት ለምልክት እንኳን ለሳምፕል አንድ ኮመንት ኔጌቲቭ ኮመንት አጣለሁ። መድኃኔዓለምን እንዴት ሰው በዚህ ልክ ይወደዳል? ማለት አንዷማ ዛሬ ላይቬ ላይ መታ ጃኒ ችታ አድርጋ ቢሆን እንኳን አለች፣ ጀግና ናት ያለችኝ። የሰው ልጅ ከነጥፋቱ እንኳን መውደድ መቻል እግዚአብሔር ምስክር ያስቀናችሁኝ። በቃ ይመቻችሁ። ዮኒ ማኛ ናዮ እንደ ጃኒ ላትም በማለት ከጃኒ ጎን መቆሙን በይፋ ተናግሯል። አካውንቱ አልተዘጋም። በእንደ ጃኒ አልተደበደበችም፣ አልተረገጠችም፣ እንደ ጃኒ አልተበደለችም፣ ድራማ አልተሰራባትም። ስሟን ለማጥፋት ሌት ተቀን በየቀኑ አልተቀጠቀጠችም። ይህ ግን ብዙ ጥያቄዎችን አስነስቷል። ዮኒ ይህንን የሚያደርገው ለጃኒ ካለው እውነተኛ ስሜት ነው ወይስ ከሰሞኑ አነጋጋሪ ጉዳይ ትኩረት ለመሳብ? ይኸው እንግዲህ በማስረጃ ይዤ ነው የመጣው። ሴት ልጅ ምንድን ያለው ደብድቧት የሚል ሰው ነው ዮኒ ማኛ ማለት። ጆሲ ደግሞ ዮኒ ቀድሞ ሴቶችን ደብድቡ ብሎ እንደነበር የሚያሳይ የድሮ ቪዲዮ በመውጣት አቋሙን ጥያቄ ውስጥ ጥሎታል። ምንም ነገር መፍራት የሌለብህ በህይወት ያለ ሴትን መፍራት የለ አቃለው ስትል ዘንጠለ ቁጭ አድርጋት ምንም ማታ ሞራሏን ሰባብ ምን አባቷ ማታ ስብርብር አድርገህ ሞራል እየሰማችሁ ነው አይደል? ጆሲ እንደሚለው ዮኒ አሁን ጃኒን እየደገፈ የሚናገረው እሷን የሚወዱት ሰዎች ለሱ ጊፍት እንዲሰጡት እየሸቀለባት ነው በማለት በይፋ ቀሷል። እርገጣት፣ ሞራሏንም ስበር፣ ምን አባቷ ታመጣለች? ሴት ነች እኮ ያለ ሰው ለጃኒ ለሴት ተቆርቆሮ ስትሉ ትንሽ እያስተዋለ ለማንም ተቆርቆሮ አይደለም። የጃኒን ቤተሰቦች፣ የጃኒን ጊፍተሮች፣ የጃኒን ቪወሮች እንዳለ ራሱ ጋር ለመያዝ ቢዝነስ ሊሰራበት። የጉዳዩ የመጨረሻ መቋጫው ግን የሚገርም ነው። ጋይስ ዮኒን ውደዱት፣ እመቤቴን አይጎዳችሁም፣ ባይዘው ይጠቅማችኋል እንጂ ዮኒ አይጎዳም። የሶሻል ሚዲያ ማናጀር ይሁንልን። እንደውም አሁን እንደዚህ ነው መጠብጣው ነገር እቺ ሶሻል ሚዲያ ማናጀር ይሁን። ጃኒ የዮኒ ማኛን ድጋፍ በአደባባይ በመቀበል የክፉ ቀን ደራሼ ነው ስትል አመስግነዋለች። እንዲያውም ማኔጀሬ ሁን ከማለት አልፋ ተከታዮቿም ዮኒን እንዲወዱት ጥሪ አድርጋለች። በእውነት እንወድሻለን። በእውነት ነው የምልሽ። የዋህነትሽ በተለይ የዋህነት አለሽ ጃኒ። ውይ የዋህነሽ። እሷ ነገር ብልጠት ጨምሪባት። የዋህነት መልካም ነው ጃኒዬ። ብልጥም ሁኚ። ተግባባን? ይህ የሚያሳየው በቲክቶክ ላይ ጠላትነትና ወዳጅነት እንደ ሁኔታዎች የሚቀያየር መሆኑን ነው። ተመልካቾች ሆይ በማህበራዊ ሚዲያ ላይ የምታዩትና የምትሰሙት ነገር ሁል ጊዜ በጥርጣሬና በምርመራ አይን ተመልከቱት። ጥራት ከዝና ይቀድማል። አነጋጋሪው ነበርኩ። ሰላም ሁኑ።